ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። ክቡር አባታችን የዚህ መንጋ እረኛ ጠባቂ፣ በዚህ ጉባኤ የተገኛችሁ የክርስቶስ ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር አምላካችን በምህረቱ በቸርነቱ ጠብቆ እስከዚህ ሰዓት ስላደረሰን ስሙ ዛሬም ዘውትርም የተመሰገነ ይሁን። እግዚአብሔር እንደወደደ መጠን የምንነጋገርበት የትምህርታችን ርዕስ የሚሆነው ሰው እንዴት ይጠፋል በሚል ይሆናል። ሰው ምን አልኳችሁ? ስለነማን ነው የምታወራው? እኛ የጠፋን አይደለንም፣ በቤቱ የተሰበሰብነን እንደምትሉ ገምታለሁ። ግን አንቸኩል። የትምህርቱ መጨረሻ ላይ መልእክቱ ለሁላችንም ከሆነ እንቀበለዋለን፣ ካልሆነም ደግሞ እንማርበታለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር ካስተማራቸው ትምህርቶች በዘመናችንም በየጊዜው ትውልድ አልፎ የጌታችን ምጽአቱ እስከሚሆን ድረስ መምህራን ከሚያስተምሯቸው ትምህርቶች አንዱ የሉቃስ ወንጌል ምዕራፍ 15 ነው። የሉቃስ ወንጌል ምዕራፍ 15 በምሳሌ በወቅቱ ለተሰበሰቡትና ጥያቄ ለጠየቁት ያስተማረበት ምዕራፍ ነው። በመጀመሪያ የሉቃስ ወንጌል ምዕራፍ 15ን እንዲሁ አነብላችሁና ከዚያ እንቀጥላለን ማለት ነው። ቁጥር 1 ጀምራችሁ ስትመለከቱ ቀራጮችና ኃጢአተኞችም ሊሰሙት ወደ እርሱ ይቀርቡ ነበር። ጻፎችና ፈሪሳውያንም ይህስ ኃጢአተኞችን ይቀበላል አብሯቸውም ይበላል ብለው አንጎራጎሩ። እንዲህም ብሎ መለሰላቸው፣ ከእናንተ መካከል 100 በጎች ያሉት ሰው ቢኖር ከእነርሱ አንዲቱ ብትጠፋው 99ን በምድረ በዳ ትቶ እስኪያገኛት ድረስ ይፈልጋት ዘንድ ወደ ጠፋች ይሄድ ዘንድ የለምን? ባገኛትም ጊዜ ደስ ብሎት በትከሻው ላይ ይሸከማታል። ወደ ቤቱም በገባ ጊዜ ወዳጆቹንና ጎረቤቶቹን ጠርቶ የጠፋችኝ በጌን አገኝቻታለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከሚያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ ስለሚገባ ስለ አንድ ኃጢአተኛ በሰማያት ፍጹም ደስታ ይሆናል አለ። ይሄ አንዱ ምሳሌ ነው። ስለጠፋው ምንድነው? ስለጠፋው በግ አንደኛው ምሳሌ ነው። ሁለተኛው ምሳሌ 10 ድርም ያላት ሴት ብትኖር አንዲቱ ብትጠፋባት መብራት አብርታ በቤቷ ያለውን ሁሉ እየፈነቀለች እስክታገኛት ድረስ ተግታ ትፈልግ የለምን? ያገኛቻት እንደሆነም ወዳጆቿንና ጎረቤቶቿን ጠርታ የጠፋችኝን ድሬሜን አግኝቻታለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ ስለሚገባ ስለ አንድ ኃጢአተኛ በእግዚአብሔር መላእክት ፊት በሰማያት ደስታ ይሆናል ይላል። የስንተኛው ምሳሌ ነው? ስለምንድን ነው? ስለጠፋው ድሪም። ሶስተኛው ምሳሌ ዳግመኛም እንዲህ አለ፣ አንድ ሰው 2 ልጆች ነበሩት። ታናሹ ልጅም አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ከፍለህ ስጠኝ አለው። ገንዘቡንም ከፍሎ ሰጠው። ከጥቂት ቀን በኋላም ያ ትንሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። በዚያም በመዳራት እየኖረ ገንዘቡን ሁሉ በተነ፣ አጠፋም። ገንዘቡንም ሁሉ በጨረሰ ጊዜ በዚያን ሀገር ጽኑ ረሃብ መጣ። እርሱም ተቸገረ። ሄዶም ከዚያ ሀገር ሰዎች ለአንዱ ተቀጠረ። ሪያዎችንም ይጠብቅ ዘንድ ወደ እርሻው ቦታ ሰደደው። ሪያዎች ከሚመገቡት ተረንቃም ወይም የሪያ ምግብ ይጠግብ ዘንድ ተመኘ።
ግን የሚሰጠው አልነበረም። በልቡም እንዲህ ብሎ አሰበ፣ እህል የሚተርፋቸው የአባቴ ሰራተኞች ምን ያህል ናቸው? እኔ ግን በዚህ በረሃብ ልሞት ነው። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በፊት በደልኩ፣ እንግዲህ ወዲህ ልጅህ ልባል አይገባኝም። ከአገልጋዮችህ እንዳንዱ አድርገኝ። ተነስቶም ወደ አባቱ ሄደ። አባቱም ከሩቅ አየውና ራራለት። ሮጦም አንገቱን አቅፎ ሳመው። ልጁም አባቴ ሆይ በሰማይም በፊትህም በደልኩ፣ ከእንግዲህ ወዲህ ልጅህ ልባል አይገባኝም። ነገር ግን ከአገልጋዮች እንዳንዱ አድርገኝ አለው። አባቱም አገልጋዮቹ እንዲህ አላቸው፣ ያማሩ ልብሶችን ቶሎ አምጡና አልብሱት፣ ለጣቱም ቀለበት ለእግሩም ጫማ አድርጉለት። የሰባውንም ፍሪዳ አምጡና ረዱ፣ እንብላ ደስም ይበለን። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗልና፣ ጠፍቶም ነበር ተገኝቷልና ደስ ይላቸውም ጀመር ይላል። ስለ ቃሉ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ስንተኛው ምሳሌ ነው ይሄ? ሶስተኛው ምሳሌ ነው። ስለምንድን ነው? ስለ ጠፋው ልጅ። እነዚህ ሶስቱ አራተኛውን መጨረሻ ላይ መጣበታለሁ። እናንተ ደግሞ መልሱን ካወቃችሁ ሌላ ተጨማሪም ደግሞ የመጥፋት ወይም ያለ መጥፋት መንገድ ልትነግሩን ትችላላችሁ ማለት ነው። ጌታችን ግን ያስተማረው በዚህ ጊዜ ይሄንን ማስተማር ያስፈለገበት ዋናው ምክንያት ከትምህርቱ መጀመሪያ ላይ በደንብ ሰምታችሁኝ ከሆነ ጌታችን ይሄንን እንዲመስል እንዲያስተምር ያስገደዱት ጸሐፎችና ፈሪሳውያን ናቸው። ምን አሉት? ከኃጢአተኞች ጋር ይበላል። ኃጢአተኞችም እርሱ በሚያስተምርበት ጉባኤ ተገኝተው ይማራሉ። ያው ጸሐፎችና ፈሪሳውያን ጌታ ለምን እንደመጣም አያውቁም፣ ቢያውቁም ማወቅ አይፈልጉም። ስለማይፈልጉም ምስክርነት አይሰጡም። ስለዚህ የጌታ መምጣት የመጣበት ዓላማ ለምን እንደሚያስተምር አያውቁም፣ ጉዳያቸውም አይደለም። ስለዚህ ምን አላቸው ጌታ? ከእናንተ መካከል ስለ እረኛ ምሳሌ ነገራቸው። 100 በጎች አሉት፣ አንዱ ቢጠፋበት ንብረቱ ስለሆነ ሀብቱ ስለሆነ 99ን ትቶ የጠፋውን ሊፈልግ አይሄድም እያለ ሌሎቹንም ምሳሌ ነገራቸው። እንግዲህ የሉቃስ ወንጌል ምዕራፍ 15 በጣም ብዙ ምስጢር ያለው ምዕራፍ ነው። ስለ መላእክትም፣ ስለ ነገረ ስጋዌም፣ ስለ ክርስቲያናዊ ሕይወትም፣ ስለ ንስሐ ሕይወትም፣ ስለ ነገረ ንስሐም፣ ስለ ሌላም በሰፊው ብዙ ጊዜ መምህራን ክቡር አባታችንም ሌሎችም መምህራን ብዙ ጊዜ አስተምረውናል። የመጀመሪያው ምሳሌ የጠፋው ምንድነው? በግ ነው። አንድ እረኛ ነበረ ይላል ጌታ ሲያስተምር። እረኛውም 100 በጎች ነበሩት። ከ100 በጎችም አንዱ ጠፍቶበት 99ኙ ቀርተውት ምን ሊያደርግ ሄደ? የጠፋውን ሊፈልግ ሄደ። ከዛ ሊፈልግ መሄዱ አይደለም የሚገርመው፣ ባገኘውም ጊዜ ደግሞ ምን አለው? ደስ አለው። ከዚያ ምን አደረገው? ተሸክሞ ደግሞ ምን አለ? እነሆ የጠፋው በጌ ተገኝቷልና ደስ ይበላችሁ ብሎ ጎረቤቶቹን ሁሉ ጠርቶ ደስታን መደሰቱን ለሱ ብቻም ሳይሆን ለሌሎች ደስታንም አበሰረ። ሊቃውንተ ቤተክርስቲያን እንደሚያስተምሩት ይህ የጠፋው በግ የተባለው ደቂቀ አዳም ነው። አዳም ያው እንደምናውቀው እንደምናስታውሰው ብዙ ጊዜ እንደተማርነው ባጠፋው ጥፋት ምክንያት እግዚአብሔርን የመሰለ ጌታ ገነትን የመሰለ ቦታ አጥቶ ከእግዚአብሔር ርቆ ይኖር ነበረ። 99 የተባሉት 99ኙ ነገደ መላእክት ናቸው። መላእክቱን ትቶ ማለት ከሰው ልጅ ይዋሃድ ዘንድ ሰውን መርጦ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋህዶ ተወልዶ የጠፋውን በግ ምን አረገው? ፈለገው። ይሄ ትምህርት ብዙ ጊዜ የምንማረው ትምህርት ነው፣ የምናውቀው ነው። ተረድተነው ከሆነ በጣም ትልቅ ነው። እግዚአብሔር የተመሰገነ ይሁን። አሁን እኔ ልነግራችሁ የፈለኩ በክርስቲያናዊ ሕይወታችን በክርስትና ሕይወታችን ውስጥ ስለዚህ በግ የጠፋው በግ የተባለው ከቤተ ክርስቲያን በአፋ ያሉት ሁልጊዜም ከበረከቱ ከቅዱስ ቁርባን ከምስጢረ ንስሐ ከሌሎች የቤተ ክርስቲያን ሱታፊዎች በሙሉ የጠፉትን ክርስቲያኖች የሚመለከት ነው። ግን ሁልጊዜ ስለጠፋው በግ ሳይሆን ያ የተሸከመው እረኛ ደግሞ በጣም ያስደንቃል። ለምን? በጉ አንደኛ እረኛው ሀብታም ነው አይደል? ስንት በግ አለው?
ስንት በግ አለው? የጠፋውን ጨምራችሁ ነው ወይስ ቀንሳችሁ ነው የምታወሩኝ? ስንት አለው አጠቃላይ? 100 አለው አይደል? የጠፋው ስንት ነው? አንድ ነው አይደል? አንድ ጠፍቶት ግን ሊፈልገው ሄደ ማንን ነው? ያንኑ የጠፋውን ነው። እረኛው ሁልጊዜ ጌታችን ኢየሱስ ክርስቶስ እኛን ይፈልገናል። ደግሞ መፈለግ ብቻ አይደለም፣ በጠፋን ጊዜ ልጅ እያለን ወይም ልጆች ያሉን ልጆች ሲጠፉ ጠፍተው ፈልጋችሁ በቃ ሲጠፉ ወይኔ ወይኔ ነው አይደል? ሲገኙ ግን ወይኔ ወይኔ የሚለው ማን ነው? ልጁ ነው? ወላጅ ነው? ልጁ እንደተገኘ የሚያለቅሰው ማን ነው? ሲጠፋ የሚያለቅሰው ማን ነው? የሚያለቅሰው ማን ነው ሲጠፋ? ልጅ ሲገኝስ ምን ይደረጋል? ይሄ እረኛ ግን እንደዚህ አልነበረም። በጉ ጠፍቶ ሲያገኘው እንግዲህ አስቡት። እረኛው እንዴት ነው በጉ እንዴት ነው የሚጠፋው ካላችሁኝ፣ ያው በግ መቼም ማስተዋል ይችላል አይችልም አይደል? ሳር ሲያገኝ ውሃ ሲያገኝ በቃ የተጠቀመ እየመሰለው አይደለም። አንዳንዶቻችን እኮ ትምህርት እንላለን፣ ምንም አንለዋለን፣ ንግድ እንላለን፣ በቃ ቢዚ ነን ማንለው ነገር የለም እያለ እየሸሸ እየራቀ ምክንያት እየፈጠረ ዕለተ ሰንበት አስቀድስ ሲባል ምክንያት እየፈጠረ ዛሬ ጉንፋን ይላል፣ ዛሬ ወገቤን ይላል፣ ምንም ማንለው ምክንያት አለ። ብቻ በጉ እንዲህ ነው የሆነው እያለ ጠፋ። እረኛው ግን ሁልጊዜ ምን ያደርገዋል? ይፈልገዋል። ፈልጎ ደግሞ ማግኘት ብቻ አይደለም፣ ልክ ሲያገኘው አሁን አንድ እረኛ መቼም እንግዲህ ፀሐዩ አለ ድካሙ አለ ሲጠብቅ ነው የዋለው። ማታ ቆጥሮ ወደ ቤቱ ሊወስድ ሲል ነው በጉ የጠፋው። ያ የጠፋው በግ እረኛው ሲያገኘው ምንም ያደርገው ይመስላችኋል? እንደው በለመድ ነው የእረኛና የበግ አጠባበቅ ምን ያደርገዋል? እንዴ ዱላ ይሸከመዋል። እረኛው እኮ ነው የምላችሁ። እኔና እናንተ የምናውቀው እረኛ ይሸከመዋል። የሚደበድበው አይመስላችሁም? ይሄን ሁሉ የምታደክመኝ ምን ሆነ ነው የሚለው አይመስላችሁ? ጌታችን ግን እንደዛ አይደለም። እንደውም ተሸከመው ይላል። እንግዲህ በግ ነው፣ ብዙ ነገር አለ አይደል? ብዙ የሚሸት ነገር እኮ አለ፣ ብዙ የሚከረፋ ነገር አለ፣ ብዙ ነገር እኮ አለ። እረኛው እንደዚህ አይደለም። እግዚአብሔር አምላካችን እረኛችን እንደዚህ አይደለም። ሁልጊዜ ይፈልገናል። እኛ ደግሞ እንለያለን፣ እንርቃለን። በአፋ የወጡት በተለያየ ምክንያት እያደረጉ ከቤት የወጡትን በሙሉ ነው በግ የሚላቸው። እንደዚህ እንደሸሸው በግ እንደጠፋው በግ ሁልጊዜ ይፈልጋቸዋል፣ ሁልጊዜ ይጠራቸዋል። ኑ ወደ እኔ ይላቸዋል። አነ ውእቱ ኖላዊ ኄር፣ እውነተኛው እረኛ እኔ ነኝ፣ ግድ የላችሁም ወደ ሌላ እረኛ እንሄዳለን ካላችሁ ትጠፋላችሁ እያለ ይጠይቃቸዋል፣ ይለምነናል፣ ይጠይቀናል። ይህ በግ አላስተዋለም። አሁን ጥፋቱ የማን ነው? የእረኛው ነው የበጉ ነው? የበጉ ነው የእረኛው ነው? እንዴት በግ ማስተዋል ይችላል? ይችላል። ስለዚህ የእረኛው ነው ማለት ነው። ለምንድን ነው የበጉ የሆነው? በእኛ ምሳሌ ሲሆን የበጉ ነው። ምንም እኮ ጥያቄ የለውም። አንድ መምህር ሲያስተምር ካስተማራቸው 30 ተማሪዎች ውስጥ 29ኙ ከወደቁ ችግሩ የማን ነው? 29ኙ ከወደቁ ከ30ው ያስተማሪው ነው አይደል? ግን 29ኙ አልፈው አንዱ ከወደቀስ ይሄ ተማሪው ራሱን ማየት አለበት። ይሄ በግ የለመለመ መስክ አገኝ እንደሆነ ብሎ እረፍት የሚሰጥ ውሃ ጥሜን የሚቆርጥልኝ ውሃ አገኝ እንደሆነ ብሎ ነው የሚቅበዘበዘው። ግን በመቅበዝበዙ ከመንጋው ከእረኛው ተለየ እንጂ ያተረፈው ትርፍ የለም። እንዲያውም እረኛውን አደከመው። ለሁለተኛ ጊዜ አስቡት። ከቤቱ ከገባ በኋላ እረኛው ከድካም ውሎ እንደገና ካረፈ በኋላ ሲቆጥር ከ100 አንድ ጎድሏል። ስለዚህ የጠፋውን ለመፈለግ ወጣ። የወጣበት ሰዓት እኮ ጨለማ ሊሆን ይችላል። በግ የሚመለሰው በማታ አይደል? ብዙ የሚያስቸግሩ ነገሮች ይኖራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕይወትን የሰጠን ፍቅርን የሰጠን ቸርነት ያደረገልን ከድቅድቅ ጨለማ ያወጣን በጥንተ ተፈጥሮ የፈጠረን በሐዲስ ተፈጥሮ ያከበረን እውነተኛው እረኛችን ጌታችን ኢየሱስ ክርስቶስ ሁል ጊዜ ይፈልገናል። እና ስለ ጠፋው በግ ሁል ጊዜ ስንሰማ ስለ ደቂቀ አዳምና ጌታ ከሞት ወደ ሕይወት ስለመለሰው ብቻ አይደለም። እኛም ዕለት ዕለት እንጠፋለን። ዕለት ዕለት በምክንያት የምናቀርበው ምክንያት ብዙ ነው። የምናነሳው ምክንያት ብዙ ነው። የምንናገረው ብዙ ነው። ስለዚህ የመጀመሪያው የጠፋው በግ ነው።
በአፋ ከቤተ ክርስቲያን ምክንያት እያሳበቡ ባለማሰብ ባለማስተዋል አእምሯችንን ለማይረባ አሳልፎ በመስጠት በብዙ ነገር የሚጠፉትን ይመስላል። ሁለተኛው የጠፋው ምንድነው? አንደኛው የጠፋው ከውጭ ነው። እረኛው ሊያሰማራ በመስክ ወሰደው፣ እዚያ ላይ ነው የጠፋው በጉ። ሁለተኛው ግን ምንድነው የጠፋው? ድሪብ ነው ወይም ሳንቲም፣ በመካከለኛው ምስራቅ መገበያያ ሳንቲም ኮይን ይሉታል፣ ገንዘብ እንደማለት ነው። 10 ነበራት፣ የጠፋው ስንት ነው? 1 ነው የጠፋው። እንግዲህ ያው 10 ያለው ሰው አንዱ ሲጠፋበት ስንት ይቀረዋል? የሚቀረው ነው የሚበዛው ወይስ የጠፋው ነው የሚበዛው? የሚቀረው ብዙ ነው አይደል? ይቺ ሴት ግን አንዱ ጠፋብኝ ብላ አርፋ አልተቀመጠችም። በመጀመሪያ ማስተዋል ጀመረች። ምንድነው የተፈጠረው? አንደኛ ቤቱ ጨለማ ነው፣ መብራት ማብራት ነበረባት። ሁለተኛ ቤቱ ቆሽሿል፣ በቆሻሻ ውስጥ ነው የጠፋው። ስለዚህ ቆሻሻውን መጥረግ ነበረባት። ስታጸዳ ነው የጠፋውን ድሪሟን ያገኘችው። ይቺ ደግሞ በጣም በሚገርማችሁ ሁኔታ በቤተ ክርስቲያን ውስጥ እየኖሩ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደናል፣ የእግዚአብሔር ልጆች ነን፣ እለት እለት ወደ ቤቱ እንገሰግሳለን እያሉ በቤቱ እየኖሩ የሚጠፉትን ትመስላለች። እየኖሩ መጥፋት አያስጨንቅም? ማለት እየኖሩ መጥፋት እኮ ነው። እየኖሩ መጥፋት ቤቷ ውስጥ ነው የጠፋው። ምኑና ነው የጠፋባት? አንደኛ ጨለማ ነው ቤቷ። በብርሃን ወንጌል፣ በብርሃን ቃለ እግዚአብሔር፣ በብርሃን ንስሐ፣ በብርሃን ምስጢራትን በመሳተፍ ራሷን ቤቷን ማብራት ቤቷን መፈለግ ነበረባት ክርስቲያኖች። በዚህ ምክንያት ቤቷ ጨለማ ስለሆነ የምትፈልገው ነገር ያ የምትወደው ድሪሟ ጠፍቷል። በቤቱ የጠፉ ስንት እንዳሉ ታውቃላችሁ? ቴክኖሎጂ ያጠፋቸው ግን ነጠላ በማድረግና በቤተ ክርስቲያን በመምጣት የማይቀድማቸው ሰዎች እንዳሉ ታውቃላችሁ? አይናቸው እስኪቀላ ድረስ እስከ ሌሊቱ 6 ሰዓት ከስልካቸው ጋር ተፋጠው በጧቱ ቤተ ክርስቲያን መሄድ የማይችሉ ሰዎች እንዳሉ ታውቃላችሁ? ታውቃላችሁ? ልክ ባቄላ ነቀዝ ሲበላው እንዴት ነው የሚሆነው? ውስጡ ምን ይሆናል? ይቦረቦራል አይደል? ባዶ ይሆናል። ግን ባቄላው ምንድነው? ስታዩት የተቦረቦረውን ቀዳዳ ካላያችሁት በስተቀር ባቄላው ምንድነው የሚመስለው? ያለ ይመስላል አይደል? ግን በነቀዙ ምክንያት ተቦርቦሮ አልቋል። ኃጢአት ነቀዝ የሆነብን ብዙ ክርስቲያኖች አለን። ቴክኖሎጂ ነቀዝ የሆነብን በጣም ብዙ ክርስቲያኖች አለን። አሉባልታ፣ ምቀኝነት፣ ተንኮል፣ ከቅንነት መራቅ ነቀዝ የሆነብን ብዙ ክርስቲያኖች አለን። እና የሚመስለን ልክ ታስታውሱ እንደሆነ በመኃልየ ዘሰሎሞን ምዕራፍ 5 ላይ እኔ ተኝቻለሁ ልቤ ግን ነቅቷል የምትል አንዲት ሴት አለች። ብዙ ምስጢር አለ። መምህራን በዚህ ጉዳይ መምህራን ያስተምሩናል። ግን ስለዚህ ሴት ብቻ ነው የምነግራችሁ። እኔ ተኝቻለሁ ልቤ ግን ምን ብሏል? እቺ ሴት ተኝታለች አልተኛችም? መልሱልኝ። ተኝታለች አልተኛችም? እርግጠኛ ናችሁ? እንደተኛች ማወቅ ከፈለጋችሁ ደግሞ ውዴ መጥቶ በሩን ያንኳኳል ትላለች። አንብቡት መጽሐፉን። በጣም የምትወደው የምታከብረው ሰው መጥቶ በር ላይ በሩን እያንኳኳ ነው። እባክሽን ክፈችልኝ፣ በጣም ጨለማ ነው፣ ብርድ አለ፣ በጣም እየበረደኝ ነው፣ በሩ ይከፈትልኝ እያለ በሩን ያንኳኳል። እና እሷ ግን ምን ትለዋለች? እኔ ተኝቻለሁ ልቤ ግን ነቅቷል፣ ጫማዬን አውልቄያለሁ፣ እግሬን ታጥቤያለሁ፣ እንደገና ተነስቼ መጥቼ ልከፍታ አልችልም። ግን በጣም እዛው ላይ በጣም የምትወደው የምታከብረው ሰው ነው። እና ቁጭቷን የምትገልጠው ተኝታለች አልተኛችም የሚለውን ለመመለስ ከፈለጋችሁ አንኳኩቶ አልከፈትለት ሲል ጥሏት ሄደ። በኋላ ሞታ በከተማው ፈለገችው፣ ብዙ መከራ ደረሰባት። በቤተ ክርስቲያንና በክርስቲያኖች መካከል በክርስቶስና በቤተ ክርስቲያን መካከል ስላለ ፍቅር ነው የሚያወራው መጽሐፉ በአጠቃላይ። ግን እቺ ሴት የምትፈልገው ሰው እያንኳኳ ልትከፍትለት አልቻለችም። መጨረሻ ላይ ምን አለች? እኔ ተኝቻለሁ ልቤ ግን ምን አላለች? ነቅቷል። እንዲህ አይነቶቹ ክርስቲያኖች የነቁ የመሰላቸው የተኙ ክርስቲያኖች
ማለት የነቁ ይመስላችኋል? በቃ ጧት ቤተክርስቲያን በመሳለማቸው ራሳቸው የራሳቸው ክርስቲያናዊ ሕይወት ያለቀለት ይመስላችኋል? አንዳንዶቹም ለትዕቢት በቃ እኮ ዕለት በቤቱ እገኛለሁ እንደዛ እንዳለው እኮ ነው ቸር መምሮ የዘላለም ሕይወት እርስ ዘንድ ምን ላድርግ ሲለው ትእዛዛትን ጠብቃለሁ ጌታ እነሱንማ ከልጅነቴ ጀምሬ ጠብቄያለሁ አለ። አሁን እንዲህ የሚል ሰው እኮ ይኖራል። እቺ ሴት የጠፋት ድሪም የጠፋት ቤቷ ውስጥ ነው። በቤተ ክርስቲያን ውስጥ በቤቱ ውስጥ ሆነው በጣም ብዙ የጠፉ ክርስቲያኖች አሉ። ሕይወታቸው ሲለካ ሲመዘን በክርስቲያናዊ መመዘኛ ውሃ የማያነሳ ዋጋ የሌለው ግን የሚመስላቸው በጣም አደጋ ነው። ለይቶላቸው የጠፉት እኮ ጥሩ ነው። ክርስቲያኖች ቢያንስ የሚጠርላቸው ሰው አለ። ቢያንስ ጸሎት አድርጉላቸው ይባላል። ጸሎት የማይደረግላቸው በቤቱ ነው የጠፉት ናቸው እንጂ በሽታቸው የማይታወቅ ጌታ ለነዚህ ሁሉ ነው የመጣው። ለጠፋው በግ ብቻ አይደለም። በሕይወት ዘመናችንም ሕይወታችንን ለማስተካከል ነው ጌታ ሁሉ ጊዜ የሚጠራን። አባታችን የሚሰበስቡን መቼም ከተሰበሰብንበት ከቅድስት ቤተክርስቲያን ወጥተን እንሄዳለን ብሎ ብቻ አይደለም። ለሱም ይጥራሉ፣ ግን በቤቱ ውስጥ ሆነን ደግሞ እንዳንጠፋ ነው። እሱ ብቻ አይደለም። የዚህች ሴት አንዱ ትልቁ ትምህርት መሰላችሁ 9 ቢኖራትም አንዱ ግን ምን ይላታል? ያስፈልጋታል። ምንም 9 ሳንቲም ቢኖራት ወይም 9 ድሪም ቢኖራት ወይም 9 ጌጥ ቢኖራት አንዱ ግን ያስፈልጋታል። መምህራን አይታችሁ ከሆነ ሊቃነ ጳጳሳት፣ አባቶች፣ ካህናት ክቡር አባታችን ጨምሮ በጉባኤ ትምህርት በሚሰጥበት ጊዜ ቁጭ ብለው የሚማሩ ለምን ይመስላችኋል? ሁል ጊዜ በሕይወታችን ዘመን ሁሉ የጎደለንን ለመሙላት ነው። የጎደልን ለመሙላት ነው። ቅዱስ ፓትርያርኩ ቁጭ ብለው ሲማሩ ታያላችሁ። የቤተክርስቲያን አባቶች በሙሉ ቁጭ ብለው ሲማሩ ታያላችሁ። እኛ ምእመናን ክርስቲያኖችማ እንዴት የምንማረው እለት በመምረ ንስሐችንም ሆነ በሌሎች የቤተክርስቲያን ጉባኤያት የምንገኘው ለምን ይመስላችኋል? አንዱን የጠፋንን ድሪም ለመፈለግ ነው። ሁል ጊዜ ጎደሏችን ነው እሱ። በቤቱ እየኖርን የማንጠፋው ያን ድሪም ሁል ጊዜ መፈለግ አለብን። 9 ስላለን ብለን እንዳንኩራራ። ለዛ እኮ ነው ጌታ እነዚህንማ ከልጅነቴ ጀምሬ ተምሬያለሁ ሲለው ፍጹም ልትሆን ብትወድ ግን ያለን ሽጠህ ምን አለኝ አለው? ተከተለኝ አለው። ተከተለው። በቃ ሁል ጊዜ የምንጠየቀው ይሄን ጥያቄ ነው። ፍጹምነት የሚባል ነገር ከክርስቲያኖች አንደበት አይነገርም፣ አይቀጸልም። አይኔ በቃ አንዳንድ ሰዎች እንዲህ የሚሉ በሰንበት ትምህርት ቤት ተማርኩ፣ በእንደዚህ ተማርኩ፣ ምን ያ በቃ በዛ በግቢ ጉባኤ ተማርኩ፣ በእንደዚህ በወጣት ማህበራት እንደዚህ ተማርኩ፣ በንስሐ አባት ተማርኩ፣ አንዳንዱ ደግሞ ቴዎሎጂ ተማርኩ፣ ምን ሐዲሳትና ብሉያትን ተማርኩ የሚሉ ይኖራሉ። የለም አንድ የጎደለን አለ። እድሜ ዘመናችን በሙሉ ያ የጎደለን በመፈለግ በቤተ ክርስቲያን ውስጥ እንኖራለን። ለምን? እንዳንጠፋ። እዛ ውስጥ ነው አይጠፋው፣ ቤት ውስጥ እኮ ነው የጠፋው። ያ መብራት ነው ቃለ እግዚአብሔር ያበራችሁ መብራት ሁልጊዜ ያን የጠፋትን ነገር የምትፈልግበት ቃለ እግዚአብሔር ነው። የጎደለንን የምንሞላው በቃለ እግዚአብሔር ነው ክርስቲያኖች። ካልሆነማ ቤት ውስጥ ነው የምንጠፋው። ዳኛ የለ ፈላጊ የለ። በጣም አደጋ እኮ ነው። ሶስተኛውና የመጨረሻው ምሳሌ የጠፋው ልጅ ነው። የጠፋው ልጅ ከቤተ ክርስቲያን በአፋ ያወጡ ብቻም ሳይሆን ርቀው የሄዱት በትዕቢት በቃ እኔ ደከመኝ ካንተ ጋር መኖር የሚሉት ምክንያት እየፈለጉ ከአባቱ ጋር ገንዘብ በመካፈሉ ምክንያት ጽድቅና በረከት የሚሆነው ይመስል ጥለው የሚሄዱትን እንደዛ እኮ ነው ያደረጉት። እዚህ ይላችኋል አባቴ ሆይ ያለኝን ድርሻዬን ስጠኝና እኔ በሌላ ሀገር ሄጄ መስራት ፈልጋለሁ። እንደ የሚሉ ልጆች ያሏችሁ ወላጆች በጣም ልትጸልዩላቸው ይገባል። ወላጅ ፈቅዶ ወላጅ አስቦበት ለልጅ የሚሆነውን ነገር አመቻችቶ ብዙ ነገር ማድረግ ይቻላል። ግን በትዕቢት በመቀማማት በመጠፋፋት ሊሆን አይችልም። እንደዛ ነው ያደረገው። ትንሹ ልጅ ስጠኝ አለ፣ አባቱን ቀምቶ ሄደ፣ ሩቅ ሀገር ገባ። ገንዘብ ማያልቅ ይመስለዋል አንዳንድ ሰው።
ሲያነሳው ሲመዘው ገንዘቡ አለቀ። ማለቁ ብቻ አይደለም፣ በአባቱ ቤት ብዙ አገልጋዮች የሚመገቡትን ምግብ እንኳን ማግኘት አልቻለም። እንደ ልጅ አይደለም፣ እንደ ባሪያ መኖር አቃተው። እንደ ልጅ አይደለም፣ እንደ ባሪያ መኖር አልቻለም። እንደ ባሪያ አይደለም፣ እንደ እንስሳ መኖር አልቻለም። ሪያዎች የሚመገቡትን ምግብ እባካችሁን ስጡኝ ብሎ ለምን ከሪያዎችም ሊያገኝ አልቻለም። ቅዱስ ዳዊት ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ያለው ይሄን ነው። ሰው ክቡር ሆኖ ሳለ እንደ እንስሳ ክቡር ሆኖ ከአባቱ ጋር መኖር እየቻለ ከዚያ ከባለጸጋው እጅግ ከሚወደው በኋላ መጣበት ጠፍቶ እንኳን ሲመጣ አቅፎ ከተቀበለው አባቱ ጋር መኖር እየቻለ ምንም ባላወቀው ነገር በማያውቀው ሀገር በማያውቀው ትምህርት በማያውቀው ባህል በማያውቀው ሄዶ ገባ። ሁሉን ነገር ጨረሰ። አባቱ ግን ይገርማል፣ ገንዘቡን ወሰደ። እንግዲህ በዚህ ዘመን ቢሆን በርስትና በጉልት የሚጣላው ስንት ነው? ድርሻህን ሰጥቻለሁ ከዚህ በኋላ ገደል ግባ የሚል እኮ አለ። ሰጥቻለሁ በቃ ምን ያንተ የሚሆነውን ድርሻ ወስደሃል የሚል አለ። አባቱ ግን ገና ሲያዩ ደስ አለው ነው የሚለው። በጣም ይገርማል። ገና ሲያዩ ደስ አለው፣ አቀፈው። ይሄ ልጄ ጠፍቶ ነበረ ተገኝቷል፣ ሞቶም ነበረ ሕያው ሆኗል አለ። ደስ አለው። ልጁ በጣም ደነቀው። ልጁ እኮ ወደ አባቱ ሄደ። አባቴ በቤትህና በእግዚአብሔር ፊት በድያለሁ፣ ልጅህ ልባል አይገባም፣ እንደ አገልጋይ ቁጠረኝ፣ እንደ ልጅ ሳይሆን እንደ ባሪያ ቁጠረኝ ብሎ ነው ወደ አባቱ ሄደው። አባቱ ግን አቀፈው። ልጅህ እንኳን ደህና መጣ፣ በሉ የሰባውን ፍሪዳ ረዱለት፣ ደስታንም እናድርግ፣ የጠፋው ልጅ ተገኝቷልና ደስ ይበላችኋል። ክርስቲያኖች ሁልጊዜም ከቤተ ክርስቲያን የወጡ ሰዎች ወደ ቤተ ክርስቲያን ሲመለሱ መደሰት ነው እንጂ ያለብን መፈላሰፍ የለብንም። እንዲህ ቢሆንስ፣ እንደገና ቢጠፉስ፣ እንደገና ቢመለሱስ፣ እንደገና ባይመጡስ፣ ያኔ ደግሞ ስለዛ ጉዳይ እናወራለን። አሁን ስለ ገና ተመልሰው እንኳን ደስ አላችሁ ሲባል አንዳንዱ ሰው ይገባና ምን ማለት ነው እንኳን ደስ አላችሁ ማለት? እንደገና ቢጠፉስ? አሁን እንደገና ቢጠፉ ይባላል። ጌታ ያስተማረን ይሄን አይደለም። ሲመጡ ጠፍተው የነበሩት ሁሉ ሲመጡ ሁልጊዜ የመቀበል የይቅርታ ልብ ያስፈልገናል። አንድ ጊዜ በእግዚአብሔር እናምናለን፣ እግዚአብሔር ይነቅላችኋል እንላለን። መልሰን ደግሞ እኛ ነው የምንነቅላቸው እንላለን። እንዴት ነው የሚሆነው? እግዚአብሔር ራሱ ይፍረድ ካልን ለእግዚአብሔር እንስጠውና እኛ ሲመጡ ደስ ይበለን። አይ እኛ ነው ካልን ደግሞ የሌላ ጉዳይ ነው፣ ሊሆን አይችልም። ስለዚህ ምንድነው ያደረገው? አቀፈው፣ ተቀበለው። በጣም ደስ አለው። ይሄም ከቤተ ክርስቲያን የወጡትን ይመስላል። ከቤተ ክርስቲያን ባለማወቅ ይወጣል፣ ባለማወቅ ይጠፋል። እውነቴን ነው የምነግራችሁ። ከቤተ ክርስቲያን ወጥተው በሌላ የእምነት ተቋምና የእምነት ድርጅት ያሉ ሰዎች አብዛኞቹ ስለወጡባት ቤተ ክርስቲያን ማንነት ቢጠየቁ መልስ የላቸውም። እውነቴን ነው የምነግራችሁ። ከሄዱ በኋላ ባሉበት አሁን እንግዲህ ይሄ በቲዮሪ ይባላል የሆነ ትምህርት ትማራላችሁ። ትማሩና ነው ስለማታውቁት ነገር በተማራችሁት ትምህርት የምትመዝኑት። ይሄ ማለት ሳይንስ ለምሳሌ ምን ይላል? ማንኛውንም ነገር መመዝነው ሳይንቲፊክ በሆነ ፕሮሲጀር ነው ይላል። ይሄን የፈጠረው ማን ነው? ራሱ ሳይንስ ነው። የሳይንስ ፕሮሲጀር ነው አይደል? ራሱ ፕሮሲጀሩን ፈጥሮ ራሱ በፈጠረው ፕሮሲጀር እሱ ከሚያውቃቸው ዕውቀት ውጭ የሆኑ ነገሮችን በሙሉ ካልመዘንኩ ይላል። እንደዚህ የሚባል ነገር የለም። ልክ ሰው ሃይማኖቱን ይክድና ይሄዳል። ከሄደ በኋላ ያለበት ቦታ ሆኖ ነው የነበረበትን የሚመዝነው እንጂ ባለበት ቦታ ትምህርቱ ምንድነው? አሁን እንደው ተውት የሄደውን ክርስቲያኖች፣ እዚህ ያለነው ሰዎች የኢትዮጵያ ቤተ ክርስቲያን ስለ ነገረ ስጋዌ ምን ብላ ነው የምታስተምረው? ስለ ሚስጥረ ጥምቀት ምን ብላ ነው የምታስተምረው? ስለ ሚስጥረ ቁርባን ምን ብላ ነው የምታስተምረው? እንደው በጣም ይቅርታ አድርጉልኝና አምስቱ አዕማደ ምስጢራት እነማን ናቸው ቢባል አሁን ፈተና እዚህ ቢፈተን ስንቶቻችን ነው የምንመልሰው? ሰዎች ጥያቄ ሲጠይቁ ለመመለስ ስንቶቻችን ነው የምንጨነቀው? እኛ እኮ ነን። እኛ ባለማወቅ ያለው ሰው እኮ ነው ሄዶ መከራ የሚያሳይ እንዴ። በነገራችን ላይ
አውቀው የካዱ ሰዎች ክብር ያላቸው ሰዎች ናቸው። ቋንቋቸውም ደስ ይላል፣ ሲከራከሩም ያምርባቸዋል፣ ቢናገሩም ደስ ይላል። እንደው ምንም እዚህም እዛ ምንም ሳያውቅ እኮ ከአባቱ ቤት የኮበለለው መብዛቱ ቁጥሩ ለዚያ ነው። ሁልጊዜም ልጆቻችን ከእቅፋችን እንዳይወጡ መጠበቅ ያስፈልጋል። ከዚያ ደግሞ ሲመጡ በፍቅር መቀበል ደግሞ የሁላችንም ኃላፊነት ነው። ሶስቱን ነገርኳችሁ አይደል? አራተኛውና የመጨረሻው አራተኛው ያልነገርኳችሁ ታላቅ ወንድሙ ነው። የጠፋው ልጅ ታላቅ ወንድም እንዲህ ይላል። ታላቅ ልጁም በእርሻ ነበርና ተመልሶ ወደ ቤቱ አጠገብ ደረሰ ጊዜ የዘፈኑንና የመሰንቆውን ድምፅ ሰማ። ከአባቱ ብላቴኖችም አንዱን ጠርቶ ይህ የምሰማው ምንድነው አለው። እርሱም ወንድምህ ከሄደበት መጣ፣ አባትህም የሰባውን ፍሪዳ አረደ፣ በሕይወት አግኝቶታልና አለው። ተቆጥቶም አልገባም አለ። አባቱም ወጥቶ ማለደው። መልሶም አባቱን እንዲህ አለው፣ እነሆ ይህን ያህል ዓመት ተገዛውልህ፣ ፈጽሞ ከትእዛዝ አልወጣሁም። ግን ከባልንጀሮቼ ጋር ደስ እንዲለኝ አንድ የፍየል ጠቦት እንኳን አልሰጠኸኝም። ከአመንዝሮች ጋር ገንዘቡን ሁሉ የጨረሰ ይህ ልጅ በተመለሰ ጊዜ ግን የሰባውን ፍሪዳ አረድክለት። አባቱም እንዲህ አለው፣ ልጄ አንተማ እኮ ዘወትር ከኔ ጋር ነህ፣ የኔ የሆነ ሁሉ ያንተ ነው። ነገር ግን ይህ ወንድምህ ሞቶ ነበረ፣ ሕያው ሆኗልና፣ ጠፍቶም ነበረ ተገኝቷልና፣ ደስም ሊለን ሐሴትንም ልናድርግ ይገባል። አራተኛው መጥፋት ደግሞ በነገራችን ላይ ስለ ታላቅ ወንድሙ መጽሐፍ ቅዱስ ከዚህ በኋላ የሚለው ነገር የለም። አልወጣም ብሎ እንደቀረ የጠፋው ሰው ሲመለስ፣ ታላቅ ወንድሙ ደግሞ የጠፋው ሰው ተመልሶ ደስታ በመደረጉ ምክንያት አይኑ ቀላ እና እግዚአብሔርን ለማምለክ ሰዎች እግዚአብሔርን በሶስት አይነት መንገድ ነው። ልክ ይሄ ልጅ አባቱን እንዳለው ልጅ ሆኖ ሳለ ተገዛውልህ፣ ባሪያ ሆኜ ተገዛውልህ እያለ ይነግረዋል። አንደኞቹ እግዚአብሔርን የሚያመልኩት እንደ ባሪያ፣ እግዚአብሔር ይቀጣኛል ካላገለገልኩት፣ በቤቱ ካልመጣው፣ በስሙ ካልዘመርኩ፣ ቃለ እግዚአብሔርን ካልተማርኩ ይቀጣኛል ብለው በመፍራት እግዚአብሔርን እንደዛ ነው የምናመልከው። እንደ ክፉ አለቃ ነው የምናመልከው። አይ እንዴ ያቀምሰናል እንዲማ ከሆነ ብለን ነው። በፍርሃት ነው በፍርሃት ነው። አንዱ ይሄ ነው። ሁለተኛው ደግሞ እግዚአብሔርን እንደ ሰራተኛ ሆነው እንደ ሰራተኛና እንደ አለቃ ማለት እንደ ደሞዝ ከፋይ ማለት ነው። ምን ማለት ነው? እንዲህ ባደርግ መቼም በበረከቱ ደግሞ በዚህኛው በኩል ይሞላልኛል። በሰጥቶ መቀበል ማለት እንዲህ ባደርግለት እንዲህ ያደርግልኛል፣ እንደዚህ በሰጠው እንደዚህ ይሰጠኛል ብለው ደግሞ እግዚአብሔርን ያመልኩታል። እነዚህ ሰዎች ምጽዋት የሚመጸውቱት እግዚአብሔር አንድ ቀን ለኔ የሚመጸውተኛል ብለው ነው። እንደ ሰራተኛ በቃ እንደ ቀጣሪና እንደ ተቀጣሪ ማለት ነው። ሶስተኛው ግን እንደ ልጅ ነው። ትንሹ ልጅ በአባቴ ቤት ብዙ ማረፊያ አለ፣ በአባቴ ቤት እኔ አይደለሁም አገልጋዮች የሚመገቡት ምግብ እንኳን እያለ ነው የተጎመጀው። ትልቁ ልጅ ግን ምን አለ? እኔ ከልጅነቴ ጀምሬ ተገዛውልህ አለው። ገና አባቱን እኮ ነው ተገዛውልህ። በነገራችን ላይ ወንድሙንም ወንድሜ መጥቷል አለው። ይህ ልጅህ ነው ያለው። አራተኛው መጥፋት ደግሞ እንደዚህ ነው። እጅግ በጣም በምቀኝነት እጅግ በጣም በክፉ ከቅንነት በራቀ መንገድ መጥፋት ነው። የመጀመሪያው መጥፋት ምንድነው? የጠፋው ምንድነው? መጀመሪያ ሰው እንደ በግም ይጠፋል አይደል? በአፋ ከቤተ ክርስቲያን ይርቃል፣ ባለማወቅ ባለማስተዋል ከቤተ ክርስቲያን ይርቃል። ሁለተኛው መጥፋት እንደምንድነው? እንደ ድሪም በቤቱ ውስጥ እያለም ይጠፋል። የመጀመሪያው በርቀት ነው፣ ሁለተኛው በውስጥ ነው፣ ውስጥ ሆኖ የሚጠፋው። ሶስተኛው ከአባቱ መኮብለል ነው፣ ሃይማኖቱን መካድ ነው፣ ከሃይማኖት ከምግባር መውጣት ነው። አራተኛውስ ከዚያም የከፋ ነው፣ ከዚያም የከፋ ነው። እንግዲህ ተመልከቱ፣ ጌታ ሲያስተምር መጀመሪያ ምንድነው ያለው?
ከዘጠና በመላእክት ደስ በአንድ ኃጢአተኛ መመለስ ምክንያት በመላእክት ዘንድ ምን ይደረጋል አለ? ታላቅ ደስታ ይሆናል አለ። በመላእክት ዘንድ ታላቅ ደስታ እየተደረገ ታላቁ ወንድሙ ግን ጥሎት ሄደ። ከመላእክት ደስታ መካፈል የሚችለውን ያ የደስታውን ሰዓት አባከነው ማለት ነው። የመጀመሪያ ርዕሳችን ምን ነበረ? ሰው እንዴት ይጠፋል? አሁን እኛ የትኛው ወገን ነን? እንደ በጉ ነን? እንደ ድሪሙ ነን? እንደ ትንሹ ልጅ ነን ወይስ እንደ ትልቁ ወንድም ነን? ምርጫ እንደ የትኛው ነን? እንደ የትኛው? እንደ ድሪም ይላል። ደረጃችን እኮ ከፍ ያለ ነው ማለት ነው። እንደ ድሪም ያው ቤት ውስጥ ነን ማለት ነው። ቤት ውስጥ ነን፣ ከጠፋንም ቤት ውስጥ ነን ነው እንጂ እንደዛ ማለት ነው። እሺ እንደ ድሪም ነው ትስማማላችሁ? እንደ ድሪም ነው። አምስተኛውና የመጨረሻው አለመጥፋት ይቻላል። የመጨረሻው ምንድነው? አለመጥፋት። ለምን እንጠፋለን? ለምን እንጠፋለን? አለመጥፋት እኮ ምርጫ ነው። መጥፋት ብቻ እኮ አይደለም ምርጫ። አለመጥፋት ይቻላል። በጥንተ ተፈጥሮ የፈጠረንን በአዲስ ተፈጥሮ ያከበረንን እግዚአብሔርን ይዘን እግዚአብሔርን የመሰለ ጌታ ይዘን በደመና ከቧችሁ ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ብዙ ቅዱሳን በደመና ነው የምንማጸንባቸው እያሉን የሚያስተምሩን አባቶቻችን በመምህረ ንስሐ ምንበል በሌሎች ጉባኤያትም ትምህርት እየተማርን ከቃለ እግዚአብሔር ሳንርቅ ከቤቱ ሳንወጣ እስከ ስጋው ደግሞ ከቅዱስ ቁርባን ሳንርቅ በቤቱ መኖር አይቻልም? ይቻላል። ስለዚህ እንደጠፉት ሳይሆን እንዳልጠፉት ሆነን 30 60 100 ያማረ ፍሬ አፍርተን የእግዚአብሔር የመንግስቱ ወራሽ ያድርገን። ይቆየን።